ሰላም እንቴ ሙዚክ ኦፊሻል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እኔ በጣም ደህና ነኝ። በፓርቲ 3 ቪዲዮ ላይ ኮርድና ቤዝ አጫወት በመዝሙር ላይ አሳያችኋለሁ። ባልኩት መሰረት የበረከት ተስፋዬን የውሃው በረሃ በሚለው መዝሙር ላይ ከኢንትሮ እስከ መሀል እስከ ተራ ቁጥሮች በደንብ አድርጌ ኮርድና ቤዝ አጫወታቸውን አሳያለሁ እና በመጨረሻም ከሲንገር መክብብ ጋር መጨረሻ ላይ እሱ ይዘምርልናል፣ አብረን እናያለን። በቅድሚያ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ደውል ምልክቷን በመጫን ሀሳብና አስተያየት ካላችሁ ኮሜንት አድርጉልኝ እና ቪዲዮን ደግሞ ሼር በማድረግ ጀምሩ። ወደ ቪዲዮአችን። እሺ አሁን ከኢንትሮ አንስቼ በደንብ አድርጌ ያሳያችኋለሁ። ኢንትሮን አጫወት በመጀመሪያ ላሳያችሁ። አሁን ደግሞ ኮርዱን ነው ማሳያችሁ። አንድ ላይ ከዚህ ከሜሎዲው ጋር አንድ ላይ የሚገባበትን አካሄዱ አሳያችኋለሁ። የተመለከታችሁት በግራ እጄ ነው ቤዙን የተጫወትኩት፣ በቀኝ እጄ ደግሞ ኮርዱን ነው አጫወቱን ነው ያስኩኝ። እዚች ጋር በግራ እጃችሁ ከመጫወታችሁ በፊት እጃችሁ በቃ በደንብ መፍጠን መቻል አለበት። በፓርቲዋን ቪዲዮ ላይ ደግሞ ያስቀመጥኩት ቪዲዮ አለ። እጃችን ፍጥነት እንዴት መጨመር እንደምንችል እዛ ላይ በደንብ አድርጌ ያስቀምጫለሁ። ግራ እጃችን በጣም በቃ ልክ እንደ ቀኝ እጃችን መሆን አለበት። በቃ ፍጥነቱ ማለት ሁሌ እየሰራን እንዲህ ማለማመድ አለብን። በቀኝ እጃችን ኮርድ፣ በግራ እጃችን ደግሞ ቤዝ ስንጫወት በጣም ውበት አለው። እዚህ ጋር በፒያኖ በቀኝ እጃችን ጥፍጥ እያደረግን የተጫወትን፣ በግራ እጃችን ደግሞ ቤዝ ስንጫወት በጣም ያምራል እና ገና ስገባ በመጀመሪያ ነካሁት ኮርድ ጂ ኮርድ በግራ እጃችን ደግሞ እዚህ ጋር ጂ ኮርድን ስነካ እዚህ ጂ ሲ እዚህ ሲ ነው። በግራ እጃችን ደግሞ ኢ ነው የምናውቀው ማለት ነው። ዲ ሜጀር ላይ ደግሞ አፍ ሻርፍ ነው እዚህ ጋር እንነካለን። አፍ ሻርፍ በግራ እጃችን። አሁን አንድ ላይ ስንሰማው እሱ ፓርት ላይ እንጨርሳለን ማለት ነው። አሁን ብዙ ፍጥረት ያለ ቀሪው አልበሱ ላጥፋ
ከዛን መሸጋገሪያ ዳራራራራዳዳራ እዚህ ቤዙ ኢ ላይ ሲጨርስ እኛ እዚህ ሲ አንድ ጉድጓድ አለ በጣም ትንሽ ሕፃን አዋቂ ጨዋ ሁሉን ታጠጣለህ ይህም ጽዋ ታመነጨዋለች አሁን ይህን ጽዋ ታመነጨዋለች ይህን ጽዋ ጠቢቡ ገበሬ እሷ ጋር ይዘራል ስሩን ጨምቶ ባንደርቆ ይቅራል ጌታ ኢየሱስ በእምነቱ የነካ ስል ወደ ዲ የሕይወት ውሃ ጠጥቶ ረጋ ይኸኛው ማለት ከዛን መሀለኛ እንትኑ የዚችኛው እንትሮ አጫዋት እንዲህ ስትሆን የእሱ ቤዝ አጫዋቱ ደግሞ እዚች ጋር ይሄኛውን ስንጫወት አንድ ኦክታቭ እዚች ጋር ከዛን ኤ ሻርፕ ሜጀር ዲ ሻርፕ ሜጀር ጂ ሜጀር ቀጥታ ወደ ሲ ከዛን ስንት ምስኪን አለ በደኛ ማነጋ ነፍሱ ስትገረፍ በጥማት አለንጋ እግዚአብሔር ደርሶ ነይ ላርካሽ ብላት የእግዚአብሔር ሳያው የነፍሱ ሆዱን ሰማላት። ትንሽ ላይ ቤዛን በደንብ ስንሰማ ጌታ በሌለበት በዛ ባዶ ቦታ ምንም ከቶ አይሰጥም እርካታ ጌታ ኢየሱስ በእምነቱ የነካ የሕይወት ውሃ ጠጥቶ ረካ
ባለም ያለው ሰው ኢየሱስን ያጣ ይህን ይመስላል ማለት ነው። ከወንድማችን መክብብ ጋር አሁን አብረን ደግሞ እናመልካለን። ይህንን መዝሙር በደንብ አድርጎ ዘምርልናል። ሀሳብና አስተያየት ካላችሁ ኮመንት አድርጉልኝ። አሁን ከመክብብ ጋር እንሆናለን። ብዙ ፍጥረት ያለው ባህር ውቅያኖሱ ለየብስ ሩብ ሰጥቶ ቀሪውም መልበሱ ለአጥፋ ካለ አጥፊ ጡንቻለው ፈርጣማ ከአንዱ ጌታ በቀር ማንንም አይስማ። ተማርኪ ይመስላል ግን ለጠማው ድሃ ውስጡ ስለሌለም ለመጠጥ የሚሆን አንድ ብርጭቆ ውሃ ሰነፍ መርከበኛ ውቅያኖሱ ዳር ሚጠጣውን ሳይዝ መጓዝ ከጀመረ ውሃ መሃል ደርሶ ውሃ ይተማዋል። ውሃ በረሃ ላይ በዋጥም ይሞታል። አንድ ጉድጓድ አለች በጣም ትንሽዬ ሕፃን አዋቂ ጨዋነ ዱርዬ ሳትል ሳታዳላ ሁሉን ታጠጣለች የንጹህ ውሃን ታመነጨዋለች። ጠቢቡ ገበሬ እሷ ዳር ይዘራል ስሩም ምንጩን ነክቶ ማንደርቆ ይቀራል። ጌታ ኢየሱስን በእምነቱ የነካ ከሕይወት ውሃ ምንጭ ጠጥቶ ረካ። ስንት ምስኪን አለ ሳይተኛ ሚያነጋ ነፍሱ ምትገረም በጥባት አለንጋ። እግዚአብሔር ደርሶ ነይ ላርካሽ ቢላት የእግዚአብሔርን ሳይሆን ለነፍሱ ሆዱን ሰማላት። ጌታ በሌለበት በዚያ ባዶ ቦታ ምኑንም ቢከቶም አይሰጥም እርካታ። ሰማይና ምድር አንድ ተጠቅልሎ የኢየሱስን ቦታ አይሞላውም ችሎ። የተከበበ
በጀልባ እንደጠፋ ውቅያኖስ ላይ ኢየሱስ የሌለው ሰው እርሱ አይደል ወይ? ተበልቶ ተጠጥቶ የለም እርካታ ኑሮ ማለት ሐሩሩ ከሌለው ጌታ። ዳግመኛ አልጠማኝም አንዴ ጠጥቼው ጎዶሎ የለኝም ውስጤ ሙሉ ነው። ዳግመኛ አልጠማኝም አንዴ ጠጥቼው ጎዶሎ የለኝም ውስጤ ሙሉ ነው።